ለካ የነጻነት ወርቅነህ ባለቤት ባሏ ነጻነት ወርቅነህ አሜሪካ ላይ ህመም ላይ ያለ ለሷና ለልጆቿም ይሆን ምግብ አብስላ እሱን ግን ተነስተህ ራስህ መትበላውን ራስህ አብስለህ ብላ ትለው ነበር። ለካ የነጻነት ወርቅነህ ባለቤት አዲስ አበባ ላይ ከእናቷ ጋር ከሚኖርበት ቤት ከፈለክ ያለን ቁሳቁስ ይዘህ ከዛ ቤት መውጣት ትችላለህ ብላ ስትናገረው ነበር። ለካ የነጻነት ወርቅነህ ባለቤት ነጻነት ወርቅነህ በህመም ምክንያት ወደ ህንድ ሲጓዝ እሷ ቤት ነበረች ከነሱ ጋር። ነገር ግን መሄድ ስላልፈለገች የሄዱት የሱ ወንድምና እህቱ ነበሩ። ከዚህ ጋር በተገናኘ የነጻነት ወርቅነህ ቤተሰብ ወጥተው የተናገሩትን ነገር እየሰማችሁ የነጻነት ወርቅነህ ነፍስ ይረፍበት ዝም ብትሉ ነው የሚሻለው ምናምን እያላችሁ የምትናገሩ ሰዎች እመኑኝ፣ በነጻነት ሞት ከነሱ በላይ እናንተ አልተጎዳችሁ። ሲቀጥል የነጻነት ወርቅነህ ነፍስ የምታርፈው እሱ በህይወት እያለ ሲደርስበት የነበረው መከራና እንግልት አሁን ከሞተ በኋላ እውነቱ ሲወጣ እንጂ ሲደፋፈን አይደለም። የነጻነት ወርቅነህ ሚስት ነጻነት ላይ አደረገች የተባሉት ነገሮች በሙሉ ደግሞ የመጡት ከራሱ ከነጻነት ነው። በህይወት እያለ ለወንድም ለእህቶቹ ከተናገረው ላይ ወስደው ነው የተናገሩት። ስለዚህ የነጻነት ነፍስ የምታርፈው ሰላሟን የምታገኘው ልጁ በህይወት እያለ የተሰቃየው እውነት ከሞተ በኋላ ሳይደፋፈን ሲቀር ነው፣ እንደዚህ ይፋ ሲወጣ ነው። ስለዚህ ባካችሁ አትፍረዱ። አይደለም እህት ወንድሞቹ ይቀርናኮ እኛ ባዳዎቹ በሚዲያ ምናቀው አዝነንለታል አይደለ? አስቡት ደግሞ እንደ ቤተሰብ እነሱ ምን ያህል እንደሚያዝኑ። ምንም ብናዝንለት ምንም በስሞት እኛ ቢሰማን እመኑኝ ከነሱ በላይ ከእህት ከወንድሞቹ በላይ ሊሰማን አይችልም። ስለዚህ የነጻነት ወርቅነህን ቤተሰብ እየወጣችሁ የምታሸማቅቁ አካላት ይሄ ነገር በኔ ወንድም ላይ ቢደርስ ምንድነው የሚሰማኝ ብላችሁ ሁላችሁም ራሳችሁን ልትጠይቁ ይገባል። የወንድማችንን የነጻነት ወርቅነህን ነፍስ ፈጣሪ ይማር። ለቤተሰቦቹ መጽናናትን እመኛለሁ። ይህንን ቪዲዮ አድርሱልኝ። አመሰግናለሁ። አመልጨነው ካለ ምንድነው ዝምታ? የጥጃ ማሰሪያው ስሙ ነው ጉንጉን። ጎንበስ ቀና ብዬ ልዘምር ለጌታ እኔ ከወደድኳት ዝንጀሮም ትሁን ዝም አያሰኘኝም የአምላኬ ውለታ። አሁን ምን ያደርጋል ጅዳ ጅዳ ቢሉ ከበሮ ይመታ ይመለክ በሆይታ። ማህቶተ ቤተ ክርስቲያንን ቅዱስ ያሬድን አለማወቅ የሚያመጣው ጣጣ ይሄ ነው። ቅዱስ ያሬድን ካላወቅከው ዜማዎቹን ካላወቅካቸው ማለት ነው ዘመንህን ሙሉ የጥጃ ማሰሪያ ምናምን በሚል ዜማ እንዲሁ እየጮህክ ትኖራለህ። እንደው አሁን ጥጃውን ሳይሆን እነዚህን ሰዎች የሚያስርልን ሰው ባገኘን ጥሩ ነበር። የቅዱስ ያሬድን ዜማ ግን አድምጠው። የእግዚአብሔር ቤተሰቦች ዛሬ ትንሽ ደስ በሚል ኮንተንት አይደለም የመጣሁት። ለተሰኙ ቦሌ መድኃኔዓለም ያደረገው ጉባኤ ላይ ዶክተር ዘሪሁን ሙላት የዛሬ ሳምንት ያስተማራቸውን ትምህርቶች አርሞ አስተካክሎ ይመጣል ብለን በምንጠብቅበት ሰዓት እልህኝነት በሚመስል ሁኔታ የባሰ ነገሮችን ከዶግማ ከቀኖና ከትውፊት አንፃር ስሁት የሆኑ ትምህርቶችን በዛሬውም ዕለት ያስተላልፍ አምሽቷል። በሆነ ቦታ ላይ ስታክ አድርጎ የቆመ ዕውቀት ይዞ የሚያስተላልፋቸው ትምህርቶች እጅግ አደገኛ ስለሆኑ አለማወቅ ያስታውቃል። ግን አለማወቅን በንቀትና በድፍረት ለመሸፈን የሄደበት ሁኔታ እጅግ ለቤተክርስቲያን አደገኛ በመሆኑ እኛም ደግሞ ውጭ ላሉት ሰዎች መልስ ለመስጠት እየታገልን ባለበት ጊዜና ሰዓት ላይ
ውስጥ ያሉት ሰዎች ደግሞ ቤተክርስቲያን እንዲህ እንደበሶ ሲበጠብጡ ዝም ብለን የምናልፋቸው አይሆንም። እንደ ቤተክርስቲያን ልጅነት መጠየቅ ያለብንን አካላት ሁሉ ለመጠየቅ እንገደዳለን። ስለዚህ ይሄ መልእክት የሚደርሳቸው ኦርቶዶክሳውያን ዛሬ በተማራችሁ ትምህርት አሁንም ተቆራርጦ መለቀቁ አይቀርም፣ እንድትረጋጉ በእግዚአብሔር ፍቅር ጠይቃለሁ። ቅዱስ ጎርጎርዮስ ዘኑሲስ እንዲህ ይላል፣ የክርስትና ዘውዱ ለትምህርት መጠንቀቅ ነው ይላል። ስለዚህ ትምህርት ስተት የምንለው የውጭ ሰዎች ስለ ኦርቶዶክስ ቤተክርስቲያን ሲናገሩ ብቻ ሳይሆን ቤተክርስቲያን ውስጥም ቁጭ ብለው በቤተክርስቲያን አውደ ምህረት ላይ ስሁት የሆኑ ትምህርት የሚያስተምሩ ሰዎች ካሉ እነሱንም ማረምና ማስተካከል፣ በጊዜያዊነት እነዚህ መምህራንን ቆም አድርጎ ለምን እንደዛ እንዳስተማሩ መጠየቅ ያስፈልጋል። ምንፍቅና ማለት ግዴታ ከፕሮቴስታንቶች የሚጠየቅ ጥያቄ ሳይሆን ኦርቶዶክስ ውስጥም ሆኖ ዓለም አቀፋዊቱን ቤተክርስቲያን ሎካላይዝድ አድርጎ አጥቦ ማስተማር በራሱ ምንፍቅና ነው። ስለዚህ በዚህ ጉዳይ ላይ በተከታታይ ምላሽ የምንሰጥ ይሆናል። ይሄንን መልእክት ደግሞ የቤተክርስቲያኑ አመራሮች እንደሚያዩት አምናለሁኝ። ስለዚህ የቤተክርስቲያኑ አመራሮች የራሳችሁን እርምጃ ወሰዱ። እኛ ደግሞ ስሁት ለሆኑ ትምህርቶች ኦርቶዶክሳዊ ምላሾችን አዘጋጅተን በተከታታይ ህዝቡን የማስተማር ስራ እንሰራለን። ሰላም እግዚአብሔር ከሁላችን ጋር ይሆንልን። አንድ ጥያቄ ይቀራል ከዚህ ለየት የሚል አንደኛ ቆሮንቶስ ምዕራፍ 10 ከቁጥር 21 ላይ የጌታን ጽዋና የአጋንንትን ጽዋ በአንድ ላይ ለምን ትጠጣላችሁ የሚላል። እዛ ላይ የጌታን ማዕድና የአጋንንትን ማዕድ ለምን በህብረት ትቆርሳላችሁ የሚላል። ልክ ነው። የጌታ ማዕድና የአጋንንት ማዕድ አይቆረስም። ይሄንን ማዕድ የሚለውን በግሪክኛ ጠረጴዛ ይለዋል፣ ዘ ሎርድስ ቴብል ይለዋል፣ ዘ ሎርድስ ትራፔዚ ይለዋል ብለው እንተርጉም የሚሉ ሰዎች አሉ። ይሄንን ተርጉም የሚሉ ሰዎች አሉ። ምንም ይበለው እዚህ ጋር ግን ጠረጴዛ የሚበለው ወንበር የሚበለው ምንም የሚበለው ታቦትን ግን አይደለም። እዚህ ጋር የአጋንንትን ጽዋና የጌታን ጽዋ የጌታን ማዕድና የአጋንንትን ማዕድ አትቀላቅሉ የሚለው የጽዋ ማህበርንና የአጋንንትን የጽዋ ማህበር ነው። ከጽዋ ማህበር ጋር ወይንም ከአጋፔ ጋር በጋራ ከመብላት ጋር የተያያዘ የምግብ ስርዓት እንጂ ስለ ስጋው ደግሞ ስለ ታቦትም የሚያወራ አይደለም። ወዴት ስለ ሰንበቴ ቤት ነው የሚያወራው። ሰንበቴ ቤት ታውቃላችሁ አይደል? በጋራ የሚበላበት በጋራ የሚጠጣበት በእግዚአብሔር ስም የእግዚአብሔርን ስም ጠርተን የእግዚአብሔር ማዕድ ብለን እኮ ነው ሰንበቴ ቤት ገብተን የምንበላው የምንጠጣው። እሱ ግን ስጋውና ደሙ አይደለም። እሱ ግን በታቦቱ የሚባረክ አይደለም። እንደውም ከቤተ መቅደሱ ራቅ ማለት አለበት። ስለዚህ ተጽፏል። ፍትሐ ነገሥት አንቀጽ 1 ላይ ምን ይላል? በቤተ ክርስቲያን ታቦት ባለበት መጠጥ፣ ዋዛ፣ ፈዛዛ አይኑር፣ ስካር አይኑር፣ ንግድ፣ ሽያጭ፣ ልዋጭ አይኑር። ቤተሰቦቼ እናንተ ጋር ዛሬ እንድግስጥ ብዬ የመጣሁበት ትልቁ ምክንያት ምንም አሽሞንሞን ሳልፈልግ ፍቅራችሁን ስለምሻ ብቻ መሆኑን እንድታውቁ ፈልጋለሁ። በመጀመሪያ ደረጃ በደንብ አድርጋችሁ ኮፒ ሊንክ ታረጉታላችሁ ይሄን ቪዲዮ። ከዛ ተከታዩን ችግር ለመፍታት መቆም ባለባችሁ ጎን ትቆሙልኛላችሁ። ይሄ ምንድነው? ለበርካታ ዓመታት እንግዲህ የሰራንበት የለፋንበት ይህ ቲክቶክ አካውንት በጣም በሚያሳዝን ሁኔታ ፎሎወር እየቀነሰ 2000 3000 ሁሉ የሚቀንስበት ጊዜ አለ። ሪፖርት በጣም እያዳከመን ነው የሚገኘው። እኛም እንደሌሎቹ ወንድሞች ወይም በታናሽነታችን ማገልገል የምንፈልጋቸው ብዙ አገልግሎቶች አሉና ይህንን የቲክቶክ አካውንት በጋራ እንድትታደጉልኝ እጠይቃችኋለሁ። ኮፒ ሊንክ በደንብ እንዲደረግ፣ ፎሎም ያላረጋችሁ ቤተሰቦች ደግሞ ፎሎ እንድታደርጉ እጠይቃችኋለሁ። ይህን የምንለው ከንቱ ውዳሴ ናፋቂነት ሳይሆን መስራት ስለምንፈልግ ብቻ ነው። በኮሜንትም ፍቅራችሁን ወንድም እህትነታችሁ እንደዛው እንድታሳዩኝ እሻለሁ። አመሰግናችኋለሁ። ጎቢ ቀድና የትኛውም ዘፈን ከቅዱስ ያሬድ የዜማ አይነቶች እንደማይወጣ ታውቃላችሁ? ቆይ ልንገራችሁ። በደንብ አድርጋችሁ ሼርና ላይክ እያደረጋችሁ ስሙኝ። የትኛውንም ዘፈን ብታመጡት የትኛውም የዘፈን አይነት ከቅዱስ ያሬድ የዜማ አይነቶች አይወጣም። እነዚህ የቅዱስ ያሬድ የዜማ ስልቶች ወይንም አይነቶች የሚባሉት 3 ናቸው። እነሱም ግዕዝ፣ እዝል፣ አራራይ። ግዕዝ፣ እዝል፣ አራራይ። እናም የትኛውንም ዘፈን ብታዳምጡት ከነዚህ ከ3ቱ አይወጣም ማለት ነው። ለምሳሌ ይሄንን ዘፈን ስሙትና ምን እንደሆነ ልንገራችሁ። ጎቢ ቀድና ይሄ ዘፈን አሁን
የአራራይ ዘፈን ነው። አራራይ ነው። የአራራይ ዜማ ያለው ማለት ነው። እንደውም ይሄ ዘፈንማ ከእንትን ጋር ይመሳሰላል። ቀስተ ደመና ከሚለው ጋራ መጨረሻው አካባቢ ትንሽ ነው እንጂ የሚለያየው። ይሄኛው ፈጠን ይላል፣ የመዝሙሩ ደግሞ ትንሽ ሳብ ይላል። እና የትኛውንም ዘፈን የምታመጡት የአማርኛ ዘፈን ይሁን የእንግሊዘኛ ይሁን የህንድ ዘፈን ይሁን የትኛውም ዘፈን ከቅዱስ ያሬድ ከነዚህ ከሶስቱ የዜማ ስልቶች አይወጣም። ተውት ዘፈን የእንስሳቱ ጩኸት ሳይቀር በእነዚህ በሶስቱ የዜማ ስልቶች ውስጥ የተካተተ ነው። ከነዚህ ከሶስቱ የዜማ ስልቶች አይወጣም። አሁን እያልኳችሁ ያለሁት ልብ አድርጉ፣ የቅዱስ ያሬድ ዜማና ዘፈን አንድ ነው እያልኳችሁ አይደለም። ነገር ግን ዘፈን በሉት የእንስሳ ጩኸት በሉት ከቅዱስ ያሬድ የዜማ ስልቶች ከነዚህ ከሶስቱ ከግዕዝ፣ ከእዝል፣ ከአራራይ አይወጣም ነው እያልኳችሁ ያለሁት። እንደውም ሊቃውንቱ እንደዚህ ይላሉ፣ እያአዱ እንስሳ ወሰብ እምነሰላ ዜማሁ እንስሳም ሆነ የሰው ልጅ ከሶስቱ የዜማ ስልቶች ጩኸታቸው አይወጣም ይላሉ። እነዚህ ሁሉም ጩኸት በእነዚህ በሶስት ውስጥ ወይ ግዕዝ ነው ወይ እዝል ነው ወይ አራራይ ነው፣ የትኛውም ጩኸት ማለት ነው። ስለዚህ ቅዱስ ያሬድ ይለያል። እስኪ ሁላችሁም ኮመንት ላይ ቅዱስ ያሬድ አባታችን እያላችሁ ኮመንቱን አጥለቅልቁ። ዛሬ ግንቦት 11 ዓመታዊ ክብረ በዓሉ ነው። በረከቱ በሁላችንም ላይ ይደርብን። ቪዲዮ ለሁሉም አዳርሱት። ቤቱ ይጠቅማችኋል። ፎሎ አድርጉት። እወዳችኋለሁ። ክበር በሉልኝ።